በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ የማያልቅበት አምላካችን እግዚአብሔር ይህችን ዕድሜ ስለሰጠን ስሙ በፍጥረቱ አንደበት ለዘላለሙ የተመሰገነ ይሁን አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ካናዳ ሀገረ ስብከት የደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን ለ17 ዓመት በዚያች በጠባብ ቦታ ውስጥ ሲገለገሉ ቢቆዩም ዛሬ ያችንን ቦታ ለአገልግሎት ስላልተፈቀደላቸው እንዲለቁም ስለተጠየቁ ይህችን ቤተክርስቲያን አገልግሎት ለማስቀጠል ቤተክርስቲያን አንዲት ናትና ሁላችንም የበኩላችንን አስተዋጽኦ እንድናደርግ በቅዱስ ጊዮርጊስ ስም በአደራ እጠይቃለሁ።